ከሳምንታት በፊት የዚህን ሰው ስም ጨርሶ አናውቀውም ነበር። አሁን ግን መላው የዓለም የእግር ኳስ ደጋፊ ያውቀዋል ማለት ይቻላል። ይህ የዓለምን ልብ በአንድ ቀን ያሸነፈው የ40 ዓመቱ ግብ ጠባቂ ታሪክ ነው። ትክክለኛ ስሙ ጆሴ ማር ግን ብዙ ሰው ቮዚኒያ በተባለው ቅጽል ስሙ ይጠራዋል። በፖርቹጋል ትንሹ አያት ማለት ነው። ቅጽል ስሙ መጀመሪያ ላይ ያስደስተውም ነበር፣ ምክንያቱም ይህ ስም የተሰጠው በአያቶቹ እጅ ስላደገ ነበር። ሰፈር ልጅ እያለ አብሮ ይጫወት የነበሩ ልጆች ለአያቶቹ ቅሬታ ለማቅረብ ወደ እነሱ ሲሄድ ይስቁበትና ያሾፉበት ነበር። በዚህም ስሙ በጣም ያናድደው ነበር፣ ግን ሁሉም ቦታ ይከተለዋል። ስለዚህ መጠሪያው ሆኖ አረፈው። ቀደም ሲል እንዳልነው ቮዚኒያ በአያቶቹ እጅ ነበር ያደገው፣ ምክንያቱም ወላጆቹ እሱ ማሳደግ ስላልቻሉ። አባቱ ውትድርና ውስጥ ነበር፣ እናቱ ደግሞ ሁሌም ስራ ላይ ነበረች። አያቶቹ ግን ምንም ነገር ሳያጎድሉበት አሳድገውታል። እሱ ራሱ እንዳለው ሁሉንም ነገር ሰጥተውኛል፣ ለኔም ሆነ ለህይወቴ። ከጥቂት ዓመት በፊት ህይወታቸው አልፏል፣ ግን ሲያሳድጉት አንድ ቀን በዓለም አሉ ከተባለ ታላቅ ክለብ አንዱን እንደሚያስቆም አላወቁም ነበር። ቮዚኒያ እንደ ሌሎች ተጫዋቾች በ16 ዓመቱ አልነበረም ፕሮፌሽናል የሆነው። አሰልጣኞች ለዓመታት ችላ ብለውታል፣ ምክንያቱም ትንሽ እንደሆነ ስለተሰማቸው። በዚህም እድገቱ ዘግይቶ ነበር። በመጨረሻም ተሳክቶ ድሉ ሲከፈት በ25 ዓመቱ ወደ ፕሮፌሽናልነት ተቀየረ። ላሚን ያማል የተወለደበት ተመሳሳይ ዓመት ላይ ማለት ነው። አስቡት እስኪ በዚህ ዓለም ዋንጫ ላይ ግብ እንዳያስገባ ሲከላከል የነበረው ወጣት የተወለደው ገና እሱ የእግር ኳስ ህይወቱን ሀ ብሎ ሲጀምር ነው። የቮዚኒያ የእግር ኳስ ህይወት በጣም ከሚያወዛግቡት ውስጥ አንዱ ነው። 9 ክለቦችን እና 5 ሀገራትን ያጠቃለለ ነው። ኬፖ ቨርዴ፣ አንጎላ፣ ሞልዶቪያ፣ ፖርቹጋል፣ ሳይፕረስ፣ ስሎቫኪያን የመሳሰሉ ሀገራትን ቢዞርም ምንም ትልቅ ኮንትራት ወይም መነጋገሪያ የሚሆንበት ምክንያት አልነበረም። እንዲያውም በ19 ዓመት ውስጥ አንድ ዋንጫ ብቻ ነበር ማንሳት የቻለው። በዚህ ሁኔታ ውስጥ ብዙ ተጫዋቾች ተስፋ ቆርጠው የሚያቆሙ ቢሆንም እሱ ግን ከዓመት እስከ ዓመት ጸንቷል። የዚህ ሰው ጽናት ታዲያ ላይክ አይገባውም? በዛው ሳብስክራይብ እያደረጋችሁ። ከጥቂት ዓመት በፊት ብሔራዊ ቡድኑን ለቆ ሊወጣ ትንሽ ብቻ ነበር የቀረው። እንዳለው ወቅቱ ለሱ ከባድ ጊዜ ነበር፣ ለዛም ነበር ለማቆም ያሰበው። ነገር ግን የቡድን አጋሮቹ ይህን ከማድረግ መልሰውታል። ለህልም ስትል ቆይ ብለውታል። ህልሙ ምናልባት አንድ ቀን ትንሿ የደሴት ሀገሩ ለዓለም ዋንጫ እንደምትደርስ፣ እንደዛም ሲሆን እሱ በረኛ ሆኖ እንደሚቆም የሚገልጽ ነው። እንግዲህ ይህ ህልም ምን ያህል የማይቻል እንደሚመስል አስቡት። ኬፖ ቨርዴ የትናንሽ ደሴቶች ስብስብ የሆነች ትንሿ የአፍሪካ ሀገር ናት። በዓለም ዋንጫ ተሳትፋ አታውቅም። ግን በ2026 ነገሮች ተቀየሩ። በዓለም ዋንጫ ማጣሪያው ከአንድ ጨዋታ በቀር ሁሉንም በማሸነፍ በግሩፑ አንደኛ ሆና አጠናቀቀች። በመጨረሻም በ40 ዓመቱ ህልሙ እንደምንም ተሳካ። የኬፖ ቨርዴ የመጀመሪያ ዓለም ዋንጫ በዛ ላይ ከስፔን ጋር። ስፔን ከአርጀንቲና ቀጥሎ ታላቅ ክለብ የተባለ ሁለተኛ ደረጃ የተሰጠው ክለብ ነው። እንዲሁም የአውሮፓ የቅርብ ጊዜ ሻምፒዮን ነው። ከቀናት በፊት ደግሞ ለመጀመሪያ ጊዜ የተሳተፈ አንድ ትንሽ ሀገር ከበድ ያለ ሽንፈት በጀርመን ገጥሞታል። ስለዚህ በጨዋታው ሰው ኬፖ ቨርዴ ተመሳሳይ ሽንፈት ምናልባትም ከዛ የከፋ ሽንፈት እንደሚገጥማት ጠብቀው ነበር። በጨዋታው 27 የኳስ ምቶች ወደ መረቡ እየተንደረደሩ መጥተው ነበር። 7ቱን መልሷል። ኳሱን ደግሞ ደጋግሞ ከጎል መልሷል። በዓለም አለ የተባለው ወጣት ተጫዋች ራሱ ሊያሸንፈው አልቻለም። ኬፖ ቨርዴ 0 ስፔንም 0 ሆኖና ታይቶ ስለማይታወቅ ዓለም ሁሉ ደነገጠ። የመጨረሻ ደቂቃ ፉጨቱ ሲፏጭ ቮዚኒያ ደስታውን በመወራጨት አልገለጸም። ብቻውን ከጎሉ ሳይርቅ አለቀሰ። ያለቀሰው በተፈጠረው ክስተት ብቻ ሳይሆን የህልሙን መሳካት ያሳደጉት አያቶቹ ባለማየታቸው እና እናቱ በሰዓቱ ቪዛው መግዛት ባለመቻሏ ምክንያት በቦታው ባለመገኘቷ ነበር። ልጇ ዓለምን ሲያስደምም 6000 ኪሎ ሜትር ርቃ ነበር የተመለከተችው። ቮዚኒያ የስፔንን ቻንስ ደግሞ ደጋግሞ ሲያዳክም ደጋፊዎች ከፊታቸው ይህን ተአምር እየሰራ ያለው አዲስ ፊት ማን እንደሆነ ማወቅ ፈልገው ነበር። ታዲያ ወዴት እንዳመሩ ግልጽ ነው። ቮዚኒያ ከጨዋታው በፊት ወደ 46000 ተከታዮች ነበሩት። አንድ ብራዚላዊ ጋዜጠኛ በሚሊዮን ለሚቆጠሩ ተመልካቾች ዓለም ሁሉ እንዲከተለው በቀልድ መልክ ሲናገር ሁሉም ሰው የምር አደረገው። በደቂቃ ውስጥ 1 ሚሊዮን ተከታይ፣ በቀን ውስጥ ደግሞ ወደ 10 ሚሊዮን ተከታይ አፈራ። ዛሬ ከ25 ሚሊዮን በላይ ተከታይ አለው። የ40 ዓመቱ በረኛ ግማሽ ሚሊዮን የሚያክል የህዝብ ቁጥር ካላት የአፍሪካ ትንሿ ሀገር። ቮዚኒያ በዛ ቀን ሲነቃ ማንም ሰው አያውቀው ማለት ይቻላል። ነገር ግን በዛ ቀን ሲተኛ ዓለም ሁሉ ስለሱ ሰምቶ ነበር። ከዚህ በፊት የሀገሪቱን ስም ሰምተው እንኳን የማያውቁ ደጋፊዎች በድንገት እነሱ ዋንጫውን እንዲያነሱ ፈለጉ። ኬፖ ቨርዴ ተሳክቶላት የዙር 32 ጥሎ ማለፍ ውስጥ ስትገባ የእግር ኳስ ደጋፊዎች ድጋፍ እንደተጋጋለ ቀጠለ። በአሁኑ ደግሞ በዓለም ሁለተኛ ሳይሆን አንደኛ ከሆነው ቡድን ከአርጀንቲና ጋር ተፋጠጡ። ቮዚኒያ ከበፊቱ የበለጠ ኮንፊደንሱ ጨምሯል። በአሁኑ ከሌላ ከማንም ጋር አይደለም
ከሜሲ ጋር ነበር ፊት ለፊት የሚገናኘው። ጨዋታው ላይ ሜሲም ሆነ የአርጀንቲና አጥቂዎች ደጋግመው ኳሶችን ሲያሽጎረጉሩ ተመሳሳይ መልስ ነበር የጠበቃቸው። ቮዚኒያ አጓጊ ከሆኑት የዚህ ዓለም ዋንጫ ጨዋታዎች ውስጥ አንዱ ነበረ ማለት ይቻላል። 2 ጊዜ ነበር አቻ የሆኑት። ሮሜሮ በመጨረሻው ደቂቃ ጎል ባያስገባ ኖሮ ቮዚኒያ በፔናልቲ ምቱ ችሎታውን ሲያሳይ እንመለከት ነበር፣ ግን አልሆነም። ቮዚኒያ ጨዋታውን ቢሸነፍም የብዙ ሰዎች ልብ ግን ቀድሞውኑ አሸንፎ ነበር። ለኬፖ ቨርዴ ከዓለም አንደኛ ቡድን መጫወት አይደለም እስከ መጨረሻው ደቂቃ ተፎካክሮ መጨረስ ራሱ ትልቅ ክብር ነው። ግን ይህ ዝም ብሎ የመጣ ተአምር አይደለም፣ ወይም ቮዚኒያ በዚህ ዓለም ዋንጫ መነጋገሪያ የሆነ ብቸኛው በረኛ አይደለም። የ37 ዓመት በረኛ አሁንም ከትንሿ ሀገር 15 ወሳኝ ኳሶችን መልሷል። ጎልማሳ በረኞችና ትናንሽ ሀገራት ታላላቅ ቡድኖችን ሲያስበረግጉ ነበር። ይህም የሚፈጠርበት ምክንያት አለ። ኩራሳኦ በዓለም ዋንጫ የተጫወተች ብቸኛዋ ትንሿ ሀገር ናት። አጠቃላይ የህዝብ ቁጥሯ 150,000 ሰው ነው። በመጀመሪያው ጨዋታቸው በጀርመን 7-0 በሆነ ውጤት ከበድ ያለ ሽንፈት ገጥሟቸዋል። ከዚህም በኋላ ማንም ከነሱ ምንም አልጠበቀም። በኋላ ላይ ግን ከኢኳዶር ጋር ሲጋጠሙ አንድ ሰው ለየት ያለ ነገር አደረገ። ኢኳዶሮች ወደ 30 የሚጠጉ ኳሶችን ወደ ጎሉ ማንደርደር ቢችሉም ኤሎይ ሮም የተባለ ግብ ጠባቂ ሁሉንም አክሽፏል። 15 ወሳኝ ኳሶችን በመመለስ ጨዋታው 0-0 እንዲጠናቀቅ በማድረግ የመጀመሪያውን የዓለም ዋንጫ ነጥባቸውን አገኙ። አሁን በዚህ ዓለም ዋንጫ ምን እንደተመለከትን አስታውሱ። ቮዚኒያ በ40 ዓመቱ ስፔንን ያዘ። ኤሎይ ሮም በ37 ዓመቱ ኢኳዶርን ያዘ። ሁለቱም ከትናንሽ ደሴቶች ሀገራት በረኞች ከ35 ዓመት በላይ እና ሁለቱም የህይወታቸውን የመጨረሻ ዓለም ዋንጫ እየተጫወቱ። ታዲያ ይህ ምኑ ተአምር ይመስላል? ቢያንስ እንዲሆነበትን 3 ምክንያት እንመልከት። ምክንያት 1 አንድ ወገን አሸናፊ በሚመስልበት ጨዋታ ግብ ጠባቂው በሜዳው ወሳኝ የሆነ አስተዋጽኦ ይኖረዋል። አንድ ቡድን ለ90 ደቂቃ ሙሉ በኳስ ሲደበደብ 11 ጀግና ተጫዋቾች አያስፈልጉትም። የሚያስፈልገው አንድ ብቻ ነው። እሱም በሁለቱ ብረቶች መካከል የሚቆመው በረኛ ነው። አንድ ቡድን እየተከላከለ ደካማ አጥቂ ምንም አይሰራለትም፣ ግን ጥሩ ጨዋታ የገጠመው በረኛ ጨዋታውን እንዲያሸንፉ ሊረዳ ይችላል። ምክንያት 2 ለምን በእድሜ ከፍ ያሉ ሆኑ? ምክንያቱም በረኝነት እድሜ ድክመት የማይሆንበት ብቸኛው የእግር ኳስ ቦታ ስለሆነ ነው። እንዲያውም መሳሪያ ነው። በረኛ ለ90 ደቂቃ ሙሉ መሯሯጥ አይኖርበትም። ጨዋታውን ማንበብ ብቻ ነው የሚጠበቅበት። አንድ ኳስ ከመመታቱ በፊት ወዴት እንደሚያመራ ማስላት። እንዲህ አይነት አሰላል ውጤታማ የሚሆነው በአመታት ልምድ ነው። አዎ ወጣት በረኛ ቀልጣፋ ሊሆን ይችላል፣ ግን የጎለመሰ በረኛ ቀልጣፋም ነው። የመላው ጨዋታ ካርታም በአይምሮ ውስጥ አለ። ምክንያት 3 ለምን ከትናንሽ ሀገራት? ምክንያቱም ትናንሽ ሀገራት አንድ ዓላማ ብቻ ነው ያላቸው፣ መትረፍ፣ መከላከል፣ ተስፋ መቁረጥ። ሁሉም ነገር በበረኛው ዙሪያ ነው። በረኛው ተጫዋች ብቻ ሳይሆን አጠቃላይ የቡድኑ እቅድ ነው። የኳስ ሁሉ የመጨረሻ መዳረሻ በረኛው ነው፣ ግን ዋናው ጉዳይ ይህ ነው። ዝቅ ተደርገው ሲታዩ ምንም አይነት ጫና አይኖራቸው፣ እንዲሁም ማንም እንዲያሸንፉም አይጠብቅም። ስለዚህ በረኛው በነፃነት ይጫወታል፣ ያለምንም ፍርሃት ስራውን ብቻ ይሰራል። በተቃራኒው ግን አይን የተጣለባቸው ቡድኖች ጫናቸው እየጨመረ ይመጣል። ይቸኩላሉ፣ ራሳቸውን ይገፋሉ፣ ከዛም ሳያሳኩት ይቀራሉ። በረኛው ብዙ ኳሶችን በመለሰ ቁጥር አይን የተጣለባቸው ቡድኖች እየተረበሹ ይመጣሉ። ነገር ግን በረኛው በእርጋታ መንፈስ ነው ያለው፣ ምክንያቱም ምንም የሚያጣው ነገር አይኖርም። አጥቂው ግን እየተደናገጠ ይመጣል፣ ምክንያቱም የሚያጣው ነገር ይኖራል። በዚህ መልኩ ዓለም በበረኛው ላይ አይን ይጥላል። የዓለም ዋንጫ በሳምንት ውስጥ 2 ምርጥ በረኞችን በዚህ መልኩ ሰጥቶናል። ቮዚኒያ በማይረሳው እንቅስቃሴው አንድ ተጫዋች መላውን ጨዋታ ለመቀየር በቂ እንደሆነ ሲያስገነዝበን፣ ፊፋ በአዳዲስ ህጎቹ ደጋፊዎችን እርር ሲያደርግ ነበር። በስክሪኑ ላይ የሚገኘው ቪዲዮ በመጫን አዳዲሶቹን የዓለም ዋንጫ ህጎች ተመልከቱ።